ድራማ ለመስራት እንዳትሞክሩ። ሁለታችሁም ውሸታሞች መሆናችሁን እኔ አረጋግጫለሁ። ቃል በቃልም አንድ ባንድም ሁለታችሁንም አውርቻችኋለሁ። ምንም የምትደባብሱበት ምክንያት የለም። ከባለቤትሽ ጋር ያደረኩት ቆይታ ቤት ውስጥ ምን እንደምታደርጊ ከኔ ጋር እንግዲህ ቆይታ ስታደርጊ የካርሽኝን ነገሮች በሙሉ ከራሱ አንደበት እውነታውን ሰምቻለሁ። እነሱ ያሉት ነገር አመናችሁት? ቤት ውስጥ ምን እንደምታረጊ ሳይቀር አመናችሁት ወይ? እሱን እስኪ ንገረኝ። እሱ የሚለውን ነገር አምናችሁት ነው? እንደዚህ የሚዘላብደውን ነገር ውሸት ነው ያልከን? እኔ ምንም የደበቅኩ ነገር የለም። እኔ አሁንም እኮ እጃችሁ ላይ እንደዚህ ተደብድቤም እንደዚህ ቆስዬ ራሱ ነው ያሟሽ ይመስላል። አሁን አንተ እንደዚህ እንኳን ሆነ ትንሽ እንኳን ሟሽ ይመስላል። ለራስ አታዝንም? ትንሽ አይሰማህም? ምንም እኮ የሚያስፈልገው ነገር የለም። ከዚህ በላይ ምን ልትሆን ፈልገህ ነው? ነግሬያቸዋለሁ። እኔ ማውቀውን እውነታውን ነግሬያቸዋለሁ። ነግሬሽ ብቻ ከዚህ ውስጥ መፋታት መውጣት ነው ያለብን። እኔ የምታውቂውን ሁሉ ነገር አንቺ ላይ የተፈጠረ ነገር የለም። ይኸውልሽ መቅደስ፣ የተደበቀ እውነት የለም። አንተ አሁን እንደዚህ እያልክ ጭራሽ ሌላ ነገር ባታባብስ ጥሩ ነው ራስህ ላይ። ስለዚህ እባክህ የማይመስል ነገር እየተናገርክ ሌላ ጣጣ ውስጥ ባንገባ ጥሩ ነው። ይኸውልሽ መቅደስ፣ አሁን ወደ ኋላ የምትሉበት እውነታውን የምትሸመጥጡበት ምክንያት የላችሁም። ነገሮች እንኳን ተደርሶባቸው ላደረጋችሁት ነገር ማስረጃ እንኳን እየጠቀስኩላችሁ እንግዲህ ወደ ኋላ እያላችሁ ነው እናንተ። እውነታውን እኔ በደረስኩበት መንገድ ደርሼበታለሁ። እዚህ ጋር ለኔ በተባበራችሁኝ ልክ የራሳችሁን ህይወት ነው የምታደርጉት፣ ለኔ አይደለም። እዚህ ጋር ህግም እኔም ልንተባበራችሁ የምንችለው እዚህ ጋር ለኔ በተባበራችሁ ልክ ነው። እውነቱን መናገር ብቻ ነው እዚህ ጋር የሚያድናችሁ። ለኔ የምትነግሩት እውነት ብቻ ነው እዚህ ጋር ለእናንተ ዋስትና ሊሆን የሚችለው። እኔ በበኩሌ የምነግርህ እውነትም ሆነ ምንም ነገር የለም። እሱ የሚነግርህ እንግዲህ አለ ብሎ እዚህ ድረስ ከመጣ ራሱ ይንገርክ። የሚያውቀው ነገር ካለ ይንገርክ። እኔ ግን እስካሁን እስከማውቀው ድረስ ምንም የምነግርህ ነገር የለም። ኧረ እባክሽ፣ ኧረ አሁን እንኳን እውነቱን ንገሪያቸው። እድሜ ሙሉ እኔ ካንቺ ጋር መሰቃየት የለብኝም። በቃ የምታውቂውን እውነታውን ሁሉ ንገሪያቸው። እኔ ነግሬያቸዋለሁ። እኔ በቃኝ ካንቺ ጋር አሁን እኔ እንደዚህ ወንጀል ውስጥ መግባት፣ እንደዚህ መደብደብ፣ እንደዚህ ግፍ እኔ ላይ ስራዬን ከመስራት በስተቀር እኔ የጤና ባለሙያ ነኝ። ይሄን አይል እኔ ላይ ምንም አይነት ነገር እንዲደርስ አልፈልግም። የማውቀውን ነገር ነግሬያቸዋለሁ። እኔ በቃኝ፣ በቃ ካንቺ ጋር መረረኛው የእውነት መረረኝ። እኔ ልጄንም በፍርድ ቤት ቢሆን ጠይቄ ልጄን ራሴን ቢሆን አሳድገዋለሁ። እኔ በቃኝ፣ በቃ ካንቺ ጋር አስጠልቶኛል። ለእንዳንተ አይነቱ ሰው ለእንዳንተ አይነቱ አባት ልጄን አመኛል ሰጥ በቃኝ። ይኸውላችሁ አሁን እዚህ ጋር ድራማችሁን ተውት። ሁለታችሁ እንኳን ሳይቀር የስጋ ዝምድና እንዳላችሁ ከዚህ በላይ ምንም ይቀፍ ነገር አለ? ይሄ ማለት ቆይ አዳምጠኝ፣ መጀመሪያ አዳምጠኝ። አሞቴ ወይም ደግሞ የእናንተ ጎሳ ይሄንን ነገር ሳይቀር እንደሚፈቅድ ለዛ ደግሞ ዋናዎቹ ማስረጃዎች ሁለታችሁ እንደሆናችሁ። ምንድነው የምታወራው ደግሞ? እኔ ምን ስጋ ዝምድና? እኔ ምንም ማውቀው ነገር የለም። በቃ ተወኝ፣ በቃ እኔን እንዴ እዛው በቃ አባቷንም እሷንም እንደምታውቀው እዛው እንደፍጥርጥራቸው እኔን ተወኝ፣ በቃ እኔ ምንም ብለህ ደግሞ በቃ እዛው ከነፍጥርጥርሽ በቃ እኔ ልጄን ስጪኝ፣ በፍርድ ቤት ጠይቅሻለሁ። በቃ እኔ አልፈልግም። እዛው ተያያዝ ከሷ ጋር። እኔ በቃ ስነ ስርዓት አድርጊ፣ ስነ ስርዓት እንግዲህ ስነ ስርዓት። ይሄንን ሁሉ ነገር አንቺ የነበርሽበት ቦታ ላይ ለማጣራት ሞክሬያለሁ። ምን አይነት ማስረጃ ነበር የሰጡን? እንደምትሉት እዚህ ጋር እኛ ጋር መታችሁ ተለያይተናል ወይም ደግሞ ተጣልተናል እንደምትሉት እኛ ጋር እንደተጣላ ሰው አክት እንደምታደርጉት አይደለም። የእናንተ ህይወት ሁለታችሁም እንዳልተለያያችሁ ይኸውልህ አዳምጠኝ። ሽምግልና ሳይቀር እዚህ ውስጥ እንዳልገባ ምንም የለም። በቃ እኔ አሁን ልጄን ብቻ ነው ፈልገው። እኔን ተወኝ በቃ። እዛው እሷን ከሷ ጋር ከአባቷ ጋር ገለምኔ ብላው ለምትለው እዛው ተያያዙ። እኔን ግን ተወኝ በቃ ተወኝ። እኔን እዛው እናንተ እንደፍጠርጥራችሁ እኔ አንቺ ተይኝ በቃ። አንቺ ባንቺ ጦስ የመጣ ነው የሁሉ ነገር። እኔ ምንም ማውቀው ነገር የለም። በእናትህ አፍህን ዝጋ እስኪ። ዝም በል ከቻልክ ለደቂቃ እንኳን ዝም በል። ይኸውላችሁ እንግዲህ እናንተ ያላችሁት የአቶ ወርቁን ጨምሮ የሱ ጎሳ እናንተን ሲያሰቃያችሁ እንደነበረ፣ በምን ምክንያት? በዚህ ሀብት በዚህ መሬት ምክንያት አባታችሁን ሳይቀር እስከ መግደል ድረስ እንደደረሰ ይሄንን ነበረ ከእናንተ የሰማሁት። እውነታው ግን ጭራሽ የእናንተ ጎሳ የነ ወርቁን ጎሳ ሲያሳድድ የነበረ ጎሳ ነው። ይሄንን ሁሉ ነገሮች ሲያደርጉ የነበሩ ጎሳዎች ናቸው። የነዛ ጎሳ ሰዎች ናቸው። ይሄ ማለት ወርቁ ላይ ቤተሰቦቹ ላይ ልዑልም ላይ ጨምሮ እንግዲህ ያደባችሁ ሰዎች ናቸው። እዚህ ድረስ እኔ ጋር ድረስም የመጣችሁት በዚህ ምክንያት ነው። ይሄ ነበር የእናንተ ጉዳይ፣ ሌላ አዲስ ጉዳይ አይደለም።
አሁን እውነታውን እያንዳንዱን ነገር የተሰራችሁትን ነገር ደርሽበታለሁ። እዚህ መሀል ግን ማን ነው ይሄንን ነገር እንድትጫወቱ ያደረጋችሁ? ማን ነው ይሄን ድራማ ይሄንን ሚና ለእናንተ የሰጣችሁ? እዚህ ጀርባ ያለው ሰው ማን ነው? ይሄን እንድትነግሩኝ ነው የምፈልገው። ምንም ድራማ የለውም። እሱን ጠይቃት፣ በደንብ አድርገህ እሱን ጠይቃት። አባታችሁ ምናምን አትበል። በቃ ያገባሃል እዚህ ጉዳይ ላይ እኔን አያገባኝም። ይኸውልህ አሁንም ጥጋብ አልበረደልህም? ጥጋብ አሁንም አልበረደልህም ወይ? አሁንም ይሄ ጉዳይ ይቀጥል በዚህ ሁኔታ? በደንብ ይቀጥላል። ዝም ብለህ ይኸውልህ በደንብ ይቀጥላል። እንዲያበቃ ከፈለክ ይኸውልህ እንዲያበቃ ከፈለክ እውነታውን ብቻ ለኔ ተናገር። እውነታውን አሁንም የነገርኩህ የማውቀውን ነገር ያዛት እቺ ልጅ በቃ ጠበቃ አድርጋት። እሷ ነች የምታቆለው። ማናችሁም አታመልጡም። የማታውቂው ነገር የለም አንቺ። ምንድነው የማውቀው? እስኪ ንገረኝ። ዝም በይ አንቺ በቃ እንደዚህ አታፍጥጭብኝ። በእናትህ በቃ እኔ በቃ ሰልችተኸኛል። ከዚህ በላይ በቃሻል አንቺ። እኔ ሰልችቶኛል። እኔ ካንተ ጋር መከራከር ሁሌ እንደዚህ አይነት ነገር ውስጥ ራሱ እንዴት እንደገባው ራሱ አላውቅም። ይኸውልህ የሆነው ደግሞ በአንተ ምክንያት ነው። አሁን እኔ እናንተን ጭቅጭቅ ልሰማ አይደለም፣ ለእናንተ አይደለም ሽምግልና እዚህ ጋር የተቀመጥኩት። ወይ እናንተን ላስታርቅ ወይ እናንተን ላለያይ አይደለም እዚህ ጋር የተቀመጥኩት። ከእናንተ የምፈልገው ማን እንደላካችሁ ማወቅ ነው። ይሄንን ሚና የሰጣችሁ ማን ነው? ምንም ተልእኮ የለም። ምንም የሰጠንም ሰው የለም። ምንም የሰራነው ወንጀልም የለም እስከማውቀው ድረስ። ከዚህ በላይ ወንጀል አለ? ከዚህ በላይ ደግሞ የምነግርህ ነገር የለማ። እርግጠኛ ነሽ? ለመጨረሻ ጊዜ ነው አንተንም አንቺንም የምጠይቃችሁ። ለመጨረሻ ጊዜ የምትለኝ ነገር አለ? ኧረ እኔ እንድትተባበር ነው እኔ የምፈልገው። አንተ የምታውቀውን ነገር እንድትነግር ነው እኔ እቺ ልጅ በቃ ሁሉ ነገር ትንገር። በቃ የምታውቂውን ነገር ንገሪው። ምንም የማውቀው ነገር የለም። የለም። ሌላ ታሪክ ውስጥ ሌላ ወንጀል ውስጥ አንግባ። በቃ አሁን የምታውቂውን ነገር ወንጀል የለም። ምንም የሰራው ኃጢአትም የለም። ይኸውላችሁ ለመጨረሻ ጊዜ ነው ማስጠነቀቅሽ። አንድ ድል እንኳን ላንቺ ከዚህ በኋላ ለመስጠት ፈቃደኛም አይደለሁም፣ ፍላጎትም የለኝም። ወንጀለኛው እሱ። ይኸውልሽ ትሰሚኛለሽ? እንደሱ አልሆንም ብለሽ እንደሱ ያደርጉኝም ብለሽ ከሆነ የምታስቢው በፍጹም አታስቢው። ሴት ነኝ ምንም አያደርጉኝም ብለሽ የምታስቢ ከሆነ እንደዛ እንዳታስቢ። እንዳትሞቺ እንዳትሽሪ አድርጌ ማድረግ ያለብኝን ነገር በደንብ አደርጋለሁ። በፍጹም ማድረጋችሁም አደርጋለሁ። ምንም አታመጭም። አችልማ በቃ እሱ ይገርምሻል አይደለ? ከዚህ ፎቅ ላይ አንስቼ አንቺን ወረውርሻለሁ። ምንም የምታመጪው ነገር የለም። ምንም የምታመጪው ነገር የለም። ነይ ከዚህ ፎቅ ላይ ተረጋጋ። ከዚህ ፎቅ